እንዴት ናችሁ? ዛሬ በሌላ ቪዲዮ ከች ብያለሁኝ። ዛሬ የምንመለከተው FCK 925 የሚባል አዲስ ሜም ኮይን ማየት ጀምሬያለሁኝ። መጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ፕሮግራም ላይ ስለ ገንዘብ አያያዝ እንደዚሁም ስለ ክሪፕቶ ከረንሲ ትሬዲንግ ቻርትስ የተለያዩ ነገሮችን የማውቃቸውን ሼር ለማድረግ ሞክራለሁኝ። ለሌሎች ሰዎች ሼር አድርጉ፣ ቪዲዮውን ላይክ አድርጉ። እንደዚሁም የኖቲፊኬሽን በተኗን የደውል በተኗን በመጫን ቪዲዮዎችን አፕሎድ በማድረግበት ሰዓት ላይ ይደርሳችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ወደ ቪዲዮ እንሂድ። FCK 925 የሚባል አዲስ ሜም ኮይን ማየት ጀምሬያለሁኝ። እስታይም ካየሁበት ሰዓት አሁን ላይ ደብል አድርጎ ነው የሚታየኝ። ያም ማለት ትንሽ ሪትሬስ በሚያደርግበት ሰዓት ላይ መልሼ መግባት እችላለሁኝ። ግን ትንሽ አንዳንድ ኩዌስችን የማደርጋቸው ነገሮች አሉ። አይ ትላልቅ ፕሮጀክቶች ላይ ያሉ ሰዎች ስለዚህ ፕሮጀክት እያወሩ ነው እና እሱ ነው ሞር ኢንትረስትድ እያደረገኝ ያለው። በስንትን ባልኩበት ሰዓት ላይ ስለዚህ ክሪፕቶ ከረንሲ ካፑ በዛ ሰዓት ላይ 400,000 አካባቢ ነበረ። ኦልሞስት ዳስ ዋይ ደብል አድርጓል ያልኳችሁ። ሰው ተመልሶ ወደ 4 ምናምን አካባቢ ላይ ሲደርስ ለማየት ሞክራለኝ። አይ ቲንክ እዚህ አካባቢ ነገር ነበር መሰለኝ ስሰማ። ሰው ፓምፕ አድርጓል፣ ትንሽ ተመልሶ ይወርዳል ብዬ አስባለሁኝ። ነገር ግን ቅድም እንዳልኳችሁ ይሄ ነው ዌብሳይቱ። ጀስት ምንም የተለየ ነገር የለም ከሌሎቹ ሜም ኮይኖች። የኤክስ ሊንክ አለ፣ ቴሌግራም ሊንክ አለ፣ የዴክስ ቱል አለ። እንደገና ደግሞ የመርቸንት ሻፒንግ ምን እንደሆነ ስለማላቅ ሊንኮቹን ክሊክ ማድረግ አልፈለኩኝም ከዚህ ዌብሳይት ላይ ከዚህ ወይ ነው ወዴት እንደሚወስዳችሁ። ግን አንዳንድ ኩዌስችን የሆኑብኝ ነገሮች ምንድናቸው? ይሄ ባይ ዘ ዌይ እነ ሱፖማን ታውቁት ይመስለኛል። ሱፖማን እያለ ያለው ምንድነው ይህ ሜም ኮይን ሜቢ 100 እጥፍ ከዛም በላይ ደግሞ ካለፈ እስከ 1000 እጥፍ ሊደርስ ይችላል እያለን ያለው። ሌሎችም ክሪፕቶ ከረንሲ ኢንፍሉዌንሻል የሆኑ ሰዎች ሲያወሩ አይቻለሁኝ። እዚህ ጋር እንደምታዩት ሱፖማን እና ሞራድ በሜም ኮይን በጣም የታወቀ ነው። ሱፖማን የራሱን ክሪፕቶ ከረንሲዎች ያቀረበ ደብል ትሪፕል ሜቢ 10-100 እጥፍ ይሆናል ብሎ የሚላቸውን፣ ሙራድም እንደዛው። ሌላው ደግሞ ትልቅ ዩቲዩብ ቻናል እና ክሪፕቶ ከረንሲ ኢንፍሉዌንሻል የሆነ ክሪፕቶ ፓራዳይዝ ኦጂ እንደምታውቁት ወደ አይ ቲንክ 150,000 አካባቢ ፎሎወር ነው ያለው በትዊተር ላይ። እሱም ስለዚህ ኮይን ያወራ ነበር። ይህንን አይ ቲንክ ያወራው 3 ቀኑ አካባቢ ነበር መሰለኝ፣ ሜይ 7 2 ቀን በፊት። በዛ ሰዓት ላይ በሚያወሩበት ሰዓት ላይ እንደምታዩት ከ300,000 ወደ 500,000 ማርኬት ካፕ ጨምሯል። ሆፕፉሊ እነዚህ ሰዎች ፓምፕ አድርገውት መልሰው ዳምፕ ካላደረጉት በዚሁ የሚቀጥል ከሆነ ይህ ኮይን ሊያድግ ይችላል። ግን እንደምታውቁት የፋይናንሻል አድቫይዝ አይደለም። ጥያቄ አለኝ፣ በጣም ኮሽን እያደረኩኝ ያለሁት እና ነገሮችን እሱ ምንድነው የቴሌግራም አካውንታቸው ላይ ለመሄድ ሞከርኩኝ። በዛ ላይ በሚሄድበት ሰዓት ላይ እዚህ ጋር እንደምታዩት 150 ሰብስክራይበርስ ነው የሚለው፣ ግን ያላቸው 191 አካባቢ ነው። ስሙን ቀይረውታል ከኤፍሲኬ፣ ይህንን ስሙ መጥራት ስላልፈልጉ ነው፣ ከኤፍሲኬ 925 ወደ አሜሪካን ሰምቲንግ የሚል እንትን ቀይረውታል። ጀስት ስሙን መቀየሩን ሳይ መግባት አልፈለኩኝም። ነገር ግን ሜም ኮይን ነው፣ ኤኒቲንግ ካን ሃፕን። ስለዚህ መሞከር ትችላላችሁ። ሌላው ተጨማሪ ነገር ምንድነው ስለዚህ ኮይን እንድነግራችሁ የምፈልገው ጥቂት ነገሮች ምንድናቸው? እነሱም እዚህ ላይ ነው ያለው፣ በሶላና ትራከር ላይ ነው ያለው። ሶላና ትራከር ባይ ዘ ወይ መልቲፕል እንትን ስትጠቀሙ ብዙ ኢንፎርሜሽን ታገኛላችሁ። ኤልፒ በርን ነው፣ ሚንት ኦቶሪቲ ዲሴብልድ ነው። ይሄ ምንድነው? ሚንት ኦቶሪቲ ክሪኤት ያደረጉት ኮይኑን ክሪኤት ያደረጉት ሰዎች ሌላ ኮይን ክሪኤት ማድረግ ወይንም ደግሞ መጨመር ኮይኖችን መጨመር አይችሉም ከአለው ኮይን በላይ ማለት ነው። በቃ ታሴስ ዲሴብልድ። ሌላው ፍሪዝ ኦቶሪቲ ምንድነው? ዲሴብልድ ነው ፍሪዝ ኦቶሪቲ። እሱ ምንድነው? አካውንታችሁ ላይ ለምሳሌ እንበል $1,000 ገዝታችሁ $1,000 $100,000 $1 ሚሊዮን ቢደርስ ፍሪዝ ሊያደርጉባችሁ ይችላል። ይሄ ዲሴብልድ ካልሆነ ማለት ነው። አይ ቲንክ ፔፔ ላይ ይሁን የሆነ ኮይን ላይ
አንድ ሰው እንደዛ አድጎለት ፍሪዝ አውቶሪቲ ዲሴብልድ ስላልነበር የነበረውን ኮይን የያዘውን አካውንት ዘግተውበታል እና ያ እንዳይሆን እነዚህ ጥሩ ነገሮች ናቸው። ሊኩዊዲቲ በአሁኑ ሰዓት ላይ የምናየው ምንድነው? አይ ቲንክ 111 112 ሺህ አካባቢ ቅድም አይቻለኝ ይህን ቪዲዮ ከመስራቴ በፊት 111 ነው ሊኩዊዲቲ 111 ሺህ ነው። ማርኬት ካፑ 895 ሺህ ነው። ይህ 10 እጥፍ ከሆነ 8.5 ሚሊዮን ነው። 8.5 ሚሊዮን ለክሪፕቶ ከረንሲ is nothing because they can run it ይሄንን ወደ 1 ቢሊዮን። ስለዚህ ከዚህ ወደ 1 ቢሊዮን ብንሄድ 10 እጥፍ አለ ማለት ነው። so just think about it። ይሄንን ልንገራችሁ ብዬ ነው። የክሪፕቶ ከረንሲ ግዙ ሽጡ ለማለት አይደለም፣ ነገር ግን just ያየሁትን ነገር ለእናንተ ሼር ላድርጋችሁ ብዬ ነው። በሌላ ቪዲዮ እስከማገኛችሁ ድረስ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ፣ ሰላም ሁኑ። ባይ